ባለ ሀብቶች እንደፈለጉ ገበያን የሚወስኑ ትናንትና 10 ሺህ ብር የሸጠልቃ ዛሬ ተመለሰ ስትመጣ 15 ሺህ ብር ነው። ላኢላሃ ኢላላህ እንደፈለገ ይሄው ረመዳን መጣ። አሁን ዘይት ጨመረ፣ ቀጥሎስ ተምር ጨመረ፣ ቀጥሎስ ጨመረ። ለምን ጨመረ? የሱ ኪስ ሊሞላ። ለምን ጨመረ? የሱ አካውንት ሊጠበድል። ለምን ጨመረ? በመኪናው ላይ ተጨማሪ ዘመናዊ መኪና ሊጨምር። አንተ ሱብሃንአላህ በእያንዳንዱ ነገር ላይ 5 ብር፣ 10 ብር፣ 50 ብር፣ 100 ብር፣ 1000 ብር እንደ ቀልድ ፕላስ የምታደርጋቸው የስንቱን ቤት ያፈርሳሉ። ሱብሃንአላህ ስንት ትዳር ይበተናል። ቢላህ አለይኩም አንዳንዱ በቀን 100 ሺህ ወላሂ ለጆሮኩም የሰጠት 100 ሺህ ያጠፋል ይባላል። ላኢላሃ ኢላላህ 100 ሺህ በቀን ያጠፋል ወጪ። አንዳንዱስ ከተወለደ እስከሚሞት 100 ሺህ ማጥፋት አይደለም መቁጠር አይደለም፣ በአይኑ 100 ሺህ ሳይ ይሞታል። ላኢላሃ ኢላላህ ሹፍ ረሕማ የጠፋበት ሁሉም ለኔ የኔ ኪስ ብቻ ይሙላ። ሱብሃንአላህ የኔ ካዝና ከሞላ ምን አገባኝ? እንደዚህ አይነት ወንጀለኞች ተጸጽተው ማታ ምናልባት ያ ረብ በኔ ሰበብ የስንቱ ህይወት ተመሰቃቅሏል፣ የስንቱ ቤት ፈርሶ ይሆናል፣ ስንቱን ከኑሮ አውጥቼ ይሆናል፣ ስንቱን ከስራ አውጥቼ ይሆናል፣ ያ ረብ ማረኝ ብሎ ማታ ወደ እኔ ከተመለሰ አላህ ሊምረው፣ አላህ ይቅር ሊለው፣ አላህ ከወንጀሉ ሊመለስለት አላህ በማታ የተውበት እጁን ይዘረጋል። እስከ መቼ? ፀሐይ ከመውጫዋ እስከምትገባ ድረስ አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም።